የምንድን ነው? ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ ነው ያለው። በጣም ደህና ነኝ። ዛሬ እንግዲህ አዲስና ለየት ባለ ሪአክሽን ቪዲዮ መጥቼላችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም እንደምትዝናኑበት ተስፋ አደርጋለሁ። ዛሬ በጣም የሚገራርሙና አዳዲስ ሪአክሽን ቪዲዮዎች፣ አሪፍ ሪአክት የሚደረግባቸው ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮዎቹን እንደምትወዷቸው አልጠራጠርም። እስኪ ወደ ቪዲዮ እንገባለን። ሂሳብ አባቴ። ለምንድን ነው ገጭ ገጭ የሚለው? ኮብልስቶንስ ገብተን ነው ሂሳብ አባቴ። በዳመና ሂሳብ አባቴ። ወዴት ተሳፍራችሁ ነው? የተሳፈራችሁበትን ብቻ ንገሩኝ። የሆነች በቃ ትንሽ ሜትር እንኳን ቢሆን እኔ ከፍዬ እሄዳለሁ። በ200 ብር አይከብድም? አውሮፕላን ውስጥ አይደለም ማየት ራሱ እኮ ይከብዳል። በ200 ብር መንካት ነክተው ብትመለስ ኖርማል ነው። በ200 ብር የት እንደተሳፈራችሁ ንገሩን መጀመሪያ። ደመና ላይ ገጭ የሚለው ፒስታው መንገድ ደግሞ ተመችቶኛል። መንገዱ መሰራት አለበት። እሱ መንገድ የሆነ መንገድ ነው፣ ይስተካከልልን። ይመቻቸው። በጣም አሪፍ ስራ ነው። እስቲ ቀጣይልኝ። የኔ ውድ ተስፋ ቁረጥ፣ የልብ ድካሜ በቃ ይገለኛል። አይኔ እያየማ አሞችም 500 ሺህ ብር ከየት አምጥቼ እታከማለሁ? አንድ ውሳኔ ወስኛለሁ። ምንድነው? ኩላሊትም ቢሆን ሽጬ ያሳክምሻለሁ። እኔ ልታሳክመኝ ኩላሊትህን ልሸጥ? ስለኔ ኩላሊት እኮ አይደለም ያወሩት። እና ስለማን ነው? ስላንቺ ነው። ኩላሊቴን ሽጣ ልቤ ልታሳክመኝ? አዎ። ይሄ ይመጣል ብዬ እኮ አልጠበቅኩም ነበር። ምን ሆና ነው የሞተችው? ኩላሊቷ ነው ገደላት። የገደላት እኮ በቃ ኩላሊትሽን ሽጬ ያሳክምሻለሁ ሲል ነው የሞተችው። ኦሬዲ ምንድነው? ልቧን አሟት ኩላሊት። ኧረ በስመ አብ። በቃ ከሞት ወደ ሞት እኮ ነው። ይመችህ። ልጅ በጣም ጎበዝ ልጅ ነው። በጣም ይመችህ። የሚሰራቸው ስራዎች በጣም አሪፍ ልጅ ነው። ካገኛችሁት እንግዲህ ፎሎ አድርጉት። በጣም የሚገራርሙ ስራዎችን ነው የሚሰራው። ለየት ያሉ ቪዲዮዎችን ነው የሚሰራው። እስቲ ቀጣይ ቪዲዮ ነው። እንኳን ደስ ያለሽ። ልጅሽ እንግዲህ በሙሉ ጤንነት ላይ ነው ያለው። እስኪ ሊዮ በቅድሚያ ስለ ሂሳባችን እናውራ። ማለት ሂሳቡ የመጣው 1.6 ሚሊዮን ነው። ምን? በዶላር ማለት። አይዞሽ አትጨናነቂ እንዴ። በምታገኝ ሰዓት መተሽ ከፍለሽ እኮ ልጅሽን መውሰድ ትችያለሽ። እስከዛ ከሌሎቹ ጋር ይቀበጣል። ጭራሽ ልጄ ከፍዬ ልወስድ ነው? እንደውም መልሳችሁ ክተቱት። ሌላ ጊዜ አጠራቅሜ መጥቼ እወልደዋለሁ። እንዴ እሱማ እንዴት ይሆናል? የማይመስል ነገር እኮ ነው። የማይመስል ወሴ እናንተ ነው። ያስደርጋል ግን እንዳወራ እንደ ዶክተሩ አወራር ያስደርጋል። 1.1 ሚሊዮን ብር አይደለም ያው እኮ ዶላር መሆኑ አይቀርም። በዚህ ከቀጠሉ በጣም ውድ ነው። አሁን ላይ ለመውለድ ምናምን ነገር 20 ሺህ 30 ሺህ ምናምን 50 ሺህ ምናምን ታወጣላችሁ። ምን አገባኝ እኔ ካገባው የመንግስት እናት ያመጣሽ ትወልጃታለሽ እንጂ 50 ሺህ ምናምን ብር ከፍዬማ አላስወልድሽ። ባላገባስ ቢቀር ይሻላል። ከየው ድጋሚ ይመቸው። በጣም ጎበዝ አሪፍ ስራ ነው የሚሰራው። የራሱ በጣም ገራሚ ልጅ ነው። ፎሎ አድርጉት ካገኛችሁት። እስቲ ቀጣይ ቪዲዮ ነው። አታ ተነስ፣ ከዚህ ጋር ዝም ታመጣብናለህ። ቆያ እኮ ከመጣ ኢሞሽናል ዳሜጅ አለ። ቄን ኢሞሽናል ዳሜጅ ይሉታል። ነው ጩጮች ደግሞ አልተቻሉም፣ ሱባቸዋል በጣም በጩጮቹ ከፋኩ። ያውን የሌለን የገባለት በቃ ማለት የልጅ ሲያዩ ነው የሚወጣው። ህፃን ልጅ እያያችሁት ሮጣ አስባችሁታል። ራሱ ከመጣማ ቆየ። ይመችህ። እስቲ ቀጣይ ቪዲዮ ነው። የኔ ልጅ እንዴ ወይኔ እስከ ዛሬ ነበሩ። ቆይ አፈሩስ ተገኘ? አይ አፈሩን እኮ ስፈልግ ነበረ። የሰው አፈር ብቻ ነው ያለው። የኔን አፈር ስፈልግ በቃ ይሄው የለም። የኔን አፈር ፍለጋ ላይ ነኝ። የኔ አፈር የለ አምረም አይ ለገባው እቺ ነገር ትንሽ የሆነ ነገር አለ። እንግዲህ ሰሞኑን በጣም እንትን ሆኗል። እንጃ ለምን እንደሆነ እንደሚፈርስባቸው ድሃ ቤተሰቦች ምናምን ነገር በጣም እየፈረሰባቸው ነው በየአካባቢው ቦታ። ለምን እንደሆነ እንጃ፣ ለምን እንደሚያፈናቅሏቸው አይገባኝም። ሁሉም በቃ ወደ የሀገሩ እየገባ ነው ማለት ይቻላል።
በጣም በቃ ስንት ሚሊዮን ብር አውጥተው የገዙትን ቤት ከአረብ ሀገር ለፍተው ያመጡትን ገንዘብ ምናምን እዛ ላይ ቤት ሰርተን ምናምን ኑሮር ብለው ቤት ሰርተው እየኖሩ እየሄዱ እያፈረሱባቸው ነው። እና ይሄ በጣም እንጃ ማልደግፈው ነገር ነው። ለምን እንደዚህ እንደሚደረግ እንጃ እኔ አላውቅም። ምን ለማድረግ እንደሆነ እንጃ። ከተራራ ላይ አንስቷቸው እያፈረሱባቸው ምናምን ኑሯቸውን በስንት ገል የሚመሩ ደሃ ህብረተሰቦችን እንደዚህ ማድረግ ጥሩ አይመስለኝም። ይሄ ነገር ቢታሰብበት በጣም ጥሩ ነው። እንግዲህ ያው አፈርም ከ25 ዓመት በኋላ ራሱ አላገኘውም አፈሩን ልጁ አድርጎም ራሱ። እስኪ ቀጣይ ቪዲዮ ነው። ቱሊዲምቱ ነሽ አባቴ? ኧረ እኔ ከከተማ የመውጣት ሀሳብ የለኝም ባባ። አልሄድም አትልም? አሁን ሌላ ነገር ምን አስቀባጠረ? በእናትህ ቱሊዲምቱ አንሱ አባቴ። ነይ የሞላ አባቴ እዚህ ሶስተኛ ጠጋቤ ይለታ። ኧረ አልጠጋም። የሀገር አቋራጭ ሂሳብ ከፍዬማ እዛ ድረስ ተጣበብ ያልሄድም። ኧረ ምን እዚህ ቅርብ አይደለች እንዴ ቱሊዲምቱ? በእናትህ አሁን ተጨናንቁ ትላለህ። እዚህ ጫፍ እኮ ናት ቱሊዲምቱ፣ ቅርብ እኮ ናት። ኧረ ቅርብ ናት አትበል አባቴ። ገና ለምሳና ለሽንት መንገድ ልንወርድል እንዴ? አሁን ማን ጠራ? በእናትህ አርፈህ ዝም ብለህ አትሄድም? በቃ እንዴ አባቴ ጠጋቤ የለ በቃ እንውጣ። አይ በቃሽ እንውጣ አባቴ። ወይኔ አንዛረጠው። ናውረድ ከአንተ ጋርማ እዛ አልደርስም። ና ታግ አድርጉለት እንግዲህ ቱሉ ዲምቱ ላለው ጀለሳችሁ ታግ አድርጉለት። ሩቅ ነው ግን በጣም የምር ሩቅ ነው። የሆነ ሃይዌይ ስላለው ነው እንጂ ክራውድድ የሚሆን መንገድ ቢሆን በቃ ሀገር አቋራጭ ስንት 50 ኪሎ ሜትር ምናምን ነገር ይሆናል እኮ በቃ ከአዲስ አበባ ራሱ በጣም ሩቅ ነው። ሃይዌይ መንገድ መሆኑን የጠቀመው እንጂ ሃይዌይ ባይሆን ገጠር ናችሁ መዱ። የሆነት የቱሉ ዲምቱ ሰዎች መኑ። ቱሉ ዲምቱ ኮዬ ፍጬ ያላችሁ መኑ። ቀጣይ እስቲ እንዴ አታ ምን እያደረክ ነው እዚህ ጋር? ምን አገባ? ተደውሏ እንዴ? እኔ ደው ላይ ማን ልጅ ነው እኮ ግን ታውቃለህ? የማን ልጅ ነው አንተ? ቆይ ያለም ነው ልጅ እኮ ነው። ያለቃጭ እና እንካ ግረፈኝ እንደፈለክ ግረፈኝ። ባላ አንድ ነገር አጋባራለሁ። እሺ ስሬን ላጣ ነው በእጄ። ወደ ቢሮ ደግሞ አገባም እዚህ ምን ታደርጋለህ? እሺ እገባለሁ። እንካ ብስኩትና ሻይ ገዝተልኝ። ጮርናቄን ጨምር ከኔ ቶሎ በል እናታ ብለ የዳይሬክተሩ ልጅ ስመታ የሚደርስብህ በደል እንግዲህ ይሄ ነው። አብዛኛውን ጊዜ ይፈራሉ እና የዳይሬክተር ልጆች ምናምን እንደዚህ ትምህርት ቤት ውስጥ ካሉ የሚከበሩት ክብሮ እንዳይመስላችሁ በጣም ነው የሚከበሩት። ምናምን አስተማሪዎች እንዴት ነህ አደግ ምናምን ነገር በቃ የሆነ ያሽቋልጡላቸዋልና በተለይ ባለቤቱ ከሆንክ ደግሞ በቃ አባቴ ያንተ ትምህርት ቤት ዝም ብለህ እንደፈለክ ነው የምትሆነው። እንግዲህ እኛው አሪፍ አድርጎ ገልጾታል ልጁ። ይመችው። እስቲ ቀጣይ ነው ያረጋኝ አና ያዛ አስተም ምን አስበው ምንድን ነው ያደረገው? ቆይ እንዴት ጋዝ አርጎበት ነው? ምን አርጎበት ነው? እስቲ ጎሚስታ ምሰሩ ሰዎች ምን ጫማውን እኮ ቀልጥፍን ያደረገው። ደግሞ ሪስክ ያለው ነገር ነው። እንደዚህ አይነት ነገር አይመከርም። እንደዚህ ጎማው ራሱ ወደ ላይ ሊፈነዳ ይችላል እና እንደዚህ አይነት ነገር እንዳትሞክሩ አየን ብላችሁ ምናምን ነገር ባትሞክሩት ይመከራል። እስቲ ቀጣይ ነው። ሄሎ ሰላም ነሽ? ደህና። ቤተሰብ ሰላም ነው? አዎ። ትምህርትስ አሪፍ ነው? አዎ አሪፍ ነው። ምን እያደረግሽ ነው? ምንም። በኋላስ ምንድን ነው የምታደርጊው? ምንም። ቤተሰብ ሰላም ነው? ቆንጨራ ፊት አልኩ አይደል እንዴ? ምንድነው አንድ ጥያቄ አስር የምትጠይቀኝ? የናይጄሪያ ጉልባን ምን ይመስላል? ባቡር ፊት፣ ቦምብ ፊት፣ ገጀራ ፊት። የናይጄሪያ ጉልባን ያስብላል። ምን አይስልም የናይጄሪያ ጉልባን ደግሞ ያስብላል። ልጅ በጣም አስር የጋገምክባት እኮ ብራዘር። ምንድነው በቃ ኩል ሆነ ማውራት ነው። ምንድነው እንደዚህ ምን ተባተባ 10 ጊዜ ደህና ነሽ? ቤተሰብ ደህና ነው ማለት ባደውል ይሻላል እንደዚህ ከምትደውል። እስኪ ቀጣይ ደውል። Пикабу Бушида Хэллоуин. Буябан, я постоянно с тревисом как ди. በስመ አብ ፈጣሪ ነው ያወጣው። በቃ ፈጣሪ ጸሎቱን ሰምቶትም ነው የወጣው፣ ሳይሰማው ነው የወጣው። በቃ
ውሻው የረስ ማአውል ቢያገኘው አስቡት። ደግሞ ሪስክ እንዴት እንደመጣለት መዝለሉ ራሱ ፈጣሪን ያወጣ አባቴ። እንግዲህ ፈጣሪ ከጎን ይሁን፣ ሌላም ጊዜ እንዳያጋጥም። እስኪ ቀጣይ ቪዲዮ የኢትዮጵያ ሕዝብ ያለበት ሁኔታ ሰይፈኝ ነው በቃ ውሻ ሰይፈኝ እያለ ነው ያለው። እንግዲህ እውነቱን ነው። አብዛኛው የኢትዮጵያ ሕዝብ በዚህ ታይም ላይ እንደዚህ አይነት ሁኔታ ላይ ነው ያለው። በቃ ከመኖር መሞት እየቀለለው ነው የመጣውና ምን በቃ ህይወት እየቀለለች ነው የመጣችው። የሟቾቹ ቁጥር ዝም ብሎ ሚሊሻ ይገላል። በየዜናው ራሱ የሚሰማው አንዱ ሚሊሻ እንደዚህ 3 ሰው ገደለ፣ 4 ሰው ገደለ ምናምን። በጣም አዛ ሆኗል ያለንበት ሁኔታና ፈጣሪ ጽናቱን ይስጠንና የተሻለ ነገር ያምጣልን ማለት ነው። እስኪ ቀጣይ ቪዲዮ ነው። ዳፕራተሩ ሲፈታ አዲስ የመጣ ምን ጉራኛ ሞተር ምናምን ወይስ የቦክሰሮች? አሬ ጀንገል ላይ ነው በና አንተ ያሞን አንተ እዚህ ጋር ሆነ ወይኔ አንተ ሱቅ ከለን ያረ ባይ የቤት መኪናው ነው። ዛርት ነው አይደል? የምን አዛር ደብል አዛር ኳላቴ የፌሰር ሰርጋላ አረጋ ባልላል የምንድን ነው? ይኸውልህ ያገርፋው ነው ቀረጣ ላይ ነው። በጣም ይመቸው። በጣም ጎበዝ ልጅ ነው። በጣም ታለንትድ የሆነ ልጅ ነው። በተለይ እቺ እንትኗ ሲያዞሩ ጊዜ የሚጮሃት የኋላ ማርሽ አስገብተው የሚጮሃት ፓርት እሷ ተመችታኛለች። መበረታታት አለባቸው እንደዚህ አይነት ሰዎች። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ቤተሰቦች እንደተዝናናችሁበትና አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ሁኑ። ሰብስክራይብ ደግሞ እያደረጋችሁ አይደለም፣ አርጉ እንጂ ምንድነው ቤተሰቡ ተቀላቀሉ። በየሳምንቱ በሳምንት 3 ጊዜ አዳዲስና አሪፍ ሪአክሽን ቪዲዮዎችን እለቅላችኋለሁ። ትዝናኑባችኋላችሁ። ለዛሬ የነበረን ቪዲዮ ይመስል ነበረ። ይመቻችሁ።